ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ላይ የመኪና ማርሽ አሰራርን ነው የምንመለከተው። የመኪና ማርሽ የተለያዩ ጥቅሞች ያሉት ሲሆን እነዛን ጥቅሞችና እንዴት ስራውን እንደሚያከናውን በዚህ ቪዲዮ ላይ የምንመለከት ይሆናል። የመኪና ማርሽ ካሉት ጥቅሞች መካከል መኪናውን በተለያየ ፍጥነት እና በተለያየ ጉልበት መጠን እንዲንቀሳቀስ ማድረግ አንደኛው ነው እና ይሄንን እንዴት እንደሚያደርግ በዚህ ቪዲዮ ላይ እንመለከታለን። ከኃይል አስተላላፊ ክፍሎች መካከል ይሄ ፍሪሲዮን ነው። ከዛ እዚህ ጋር እንደምትመለከቱት ማርሽ አለ እና ማርሹ ምንድነው የሚያደርገው? መኪናችን በተለያየ ፍጥነት በተለያየ ጉልበት እንዲንቀሳቀስ ያደርጋል። መኪናው በተለያየ ፍጥነት የሚንቀሳቀስበት ምክንያት እዚህ ጋር የሚነዱት ጥርሶች በተለያየ መጠን ስለተቀመጡ ነው እና ከዚህም በተጨማሪ መኪናችን ሳይንቀሳቀስ ሞተሩ ብቻውን እንዲሰራ ማድረግ ይችላል። ለምሳሌ አሁን ዜሮ ማርሽ ላይ ነው። ይሄ ዜሮ ማርሽ ላይ ስለሆነ ሞተሩ ይንቀሳቀሳል። እንደምታዩት ግን መኪናው እየተንቀሳቀሰ አይደለም። ይሄንን ዜሮ ማርሽ ብለን እንጠራዋለን። ከዛ መኪናውን ከቆመበት ማንቀሳቀስ ስንፈልግ አንደኛ ማርሽ ነው የምናስገባው። አንደኛ ማርሽ ላይ ጉልበት ነው የሚፈለገው። ጉልበት እንዲኖረን ትንሹ ጥርስ ትልቁን ሲነዳ ጉልበት ይኖረዋል። ፍጥነታችንን ቀንሰን ከዛ ጉልበት እናገኛለን ማለት ነው። እቃዎቹን ስንመለከት ይሄ እዚህ ጋር የሚዞረው ጥርስ ከሞተር የሚቀበለው ከፍሪሲዮን የሚቀበለው ኢንፑት ብለን እንጠራዋለን። ከዛ ከሱ ጋር ተያይዞ ሁሌ የሚዞረው ይሄኛው ካውንተር ሻፍት ብለን እንጠራዋለን እና እዚህ ላይ ያሉትን ጥርሶች ደግሞ ካውንተር ጊርስ ብለን እንጠራቸዋለን። እዚህ ጋር የምንመለከተው ደግሞ ዋናው መውጫው ነው፣ አውትፑት ሻፍት ነው። ይሄ እንደዚህ አንድ ላይ የሚዞሩት እንቅስቃሴ የሚያደርጉት ነገሮች ከሱ ሻፍት ጋር የተገናኙ ናቸው። እስኪ አሁን አንደኛ ማርሽ እናስገባ። አንደኛ ማርሽ ስናስገባ ከነዚህ መካከል ትንሿ የሆነችው ትልቁን ስትነዳ እዚህ ላይ ካሉት ትልቁን ስትነዳ አንደኛ ማርሽ ገባ እንላለን። ለምሳሌ በዚህኛው ጊዜ እቺኛዋ ትንሿ ይሄንን ትልቁን መንዳት ብትጀምር እሱ አንደኛ ማርሽ ይሆናል። ከዛ ሁለተኛ ማርሽ ደግሞ ከዚህ ከፍ ያለው ቀጥሎ ያለው ይሄ ጥርስ። ስለዚህ ይሄንን ሲነዳ ኃይል ከዚህ ስንወስድ ሁለተኛ ማርሽ ይባላል። ይሄኛው ይሄንን ሲነዳ ሶስተኛ ማርሽ ይባላል። ከዛ ይሄንን ቀጥታ ስናደርገው ደግሞ አራተኛ ማርሽ ይባላል። ይሄንን እስቲ አንድ ባንድ እንመልከት እንዴት እንደሚሆን። ለምሳሌ አንደኛ ማርሽ ሲገባ ይሄው አሁን አንደኛ ማርሽ ገባ ማለት ነው። ኃይል ከፍሪሲዮን በዚህ በኩል አድርጎ እዚህ ይመጣል፣ በዚህ ጥርስ በኩል አድርጎ እዚህ ይመጣል፣ በዚህ በኩል አድርጎ ደግሞ ወደ ሻፍቶ ይሄዳል። አሁን አንደኛ ማርሽ ገባ ማለት ነው። አንደኛ ማርሽ ትንሹ ጥርስ ትልቁን ቀስ ብሎ ስለሚያሽከረክረው ጉልበት አለ። ከዛ ሁለተኛ ሲሆን ደግሞ ይኸውላችሁ እቺ ጥርስ አሁን ነፃ ነች፣ ብቻዋን ነው የምትንቀሳቀሰው። ሁለተኛ ስናስገባ ይሄ ምን እንደሚሆን ደግሞ ተመልከቱ። ዜሮ እናደርጋለን። ከዛ ቀጥሎ ወደፊት ስንስበው ይሄን ተመልከቱት፣ ሁለተኛ ማርሽ ገባ ማለት ነው። አሁን ኃይል ከዚህ ይመጣል፣ በዚህ በኩል አድርጎ እዚህ፣ ከዚህ አድርጎ እዚህ እየሄደ ነው ማለት ነው። ይሄ ሁለተኛ ማርሽ ነው። ሶስተኛ ማርሽ ሲሆን ደግሞ እቺን አምጥቼ እዚህ ጋር ባመጣ ኃይል ከዚህ እዚህ፣ ከዚህ እዚህ፣ ከዛ ወደ ሻፍቶ ይሄዳል ማለት ነው። ይሄ ከሻፍቱ ጋር ስለተገናኘ ሶስተኛ ማርሽ። ያው አሁን ኃይል ከየት ወዴት ነው እየሄደ ያለው? ከዚህ ወደዚህ፣ ከዚህኛው ጥርስ ይሄ አንድ ብረት ላይ ስለሆነ ያለው ከዚህ ወደዚህ መጣ ማለት ይሄ ሶስተኛ ማርሽ ነው። የመኪናችን ፍጥነቱን እየጨመረ ይሄዳል፣ ጉልበቱ ደግሞ እየቀነሰ ይመጣል። አራተኛ ማርሽ ሲሆን ደግሞ አሁን እዚህ ጋር ያለውን ኃይል ይሄንን ሳንጠቀም ቀጥታ ሳረገው አራተኛ ይመጣል። ተመልከቱ፣ ቺኛዋን እዚህ ጋር ባመጣት አሁን አራተኛ ማርሽ ገባ ማለት ነው እና ይሄ የአራት ጥርስ ያለው ማርሽ ስለሆነ መጨረሻ በሚችለው ፍጥነት እየሄደ ነው ማለት ነው። ከሞተር የመጣው ቀጥታ በዚህ በኩል አድርጎ ወደዛ ይሄዳል ማለት ነው። ከዛ ከዚህ ከሞተር የወጣው ኃይል በዚህ በኩል አድርጎ ወደ ዩኒቨርሳል ጆይንት ኮረቻራ ወደሚባለው
ከዛ ቀጥሎ ወደ ፕሮፔለር ሻፍት፣ ከፕሮፔለር ቀጥሎ ወደ ዲፍሬንሻል። ስለ ዲፍሬንሻል ደግሞ ሌላ ጊዜ እንማራለን። ከዲፍሬንሻሉ ቀጥሎ ደግሞ ይሄው በዚህ በኩል አድርጎ ወደ ጎማ ማለት ነው። ይሄው ለዚህ ኃይል እንደዚህ ባለ መልኩ ይተላለፋል ማለት ነው። ይሄው ዜሮ ስናደርገው ደግሞ መልሰን ስናስወጣው አሁን ዜሮ ሆነ። ዜሮ ሲሆን እንደምትመለከቱት ሞተሩ ይሰራል፣ ፍሪሲዮኑ እየዞረ ነው። ይሄው ወደ ጎማ የሚሄድ ነገር ግን የለም። ይሄው እንደምትመለከቱት ወደ ዲፈረንሻል የሚመጣ ወደ ፕሮፔለር ሻፍት የሚመጣ ወደ ኮሬቸራ የሚሄድ ምንም ነገር የለም። ዜሮ ማርሽ ማለት ነው። ከዛ ሌላው የዚህ የካምቢዮ ጥቅም መኪናችን ወደ ኋላ እንዲሄድ ማስቻሉ ነው። ወደ ኋላ ሲሄድ ደግሞ ምንድነው የምናደርገው? የኋላ ማርሽ ስናስገባ እዛ ጥግ አንዲት ጥርስ አለች እና እሷን ጥርስ ስበን በዚህ ጥርስና በዚህ መሃል ስናስገባት የኋላ ማርሽ ይገባል ማለት ነው። አሁን ድሮ ከነበረው አንድ ተጨማሪ ጥርስ እንጠቀማለን። እዛ ኋላ ያለችዋን ጥርስ ስቤ ወደፊት ባመጣት ይውላችሁ እዛ ጋር ያለችዋ ጥርስ ያት ይሄው አሁን ድሮ ከሚዞረው ተቃራኒ መዞር ጀምሯል ማለት ነው። ያው እንደምትመለከቱት ኃይል በዚህ በኩል አድርጎ ያው አሁን ጎማው ቀስ ብሎ ወደ ኋላ መዞር ጀምሯል። ይሄ እንግዲህ የኋላ ማርሽ ነው። በሌላ ቪዲዮ ላይ የዲፈረንሻል እና የፍሪሲዮን አሰራርን ደግሞ እንመለከታለን። ኃይል አስተላላፊ ከሆኑት ክፍሎች መካከል ወሳኝ የሆኑ ክፍሎች ስለሆኑ ማለት ነው። ስለዚህ የመኪናችን ማርሽ ካምቢዮ እንደዚህ በማድረግ ጥቅም ያስገኝልናል ማለት ነው። አንደኛ የሞተሩን ፍጥነት በመቀነስ ጉልበት እንዲጨምር ያደርጋል። ሁለተኛ መኪናውን በተለያየ ፍጥነትና ጉልበት ለማሽከርከር ያግዘናል። ሶስተኛ መኪናው ሞተሩ ተነስቶ መኪናው ሳይንቀሳቀስ ሞተሩ ብቻውን እንዲሰራ ያደርጋል ዜሮ ማርሽ ስናስገባ። ከዚህም በተጨማሪ የሞተሩ ዙር እንዳለ ሆኖ ግን የጎማውን ዙር በመቀየር ወደ ኋላ እንዲሄድ ማድረግ ያስችላል ማለት ነው። ስለዚህ መኪናው በተለያየ ፍጥነትና በተለያየ አይነት ጉልበት እንዲሰራ የሚያደርገው ካምቢዮ ነው ማለት ነው። ለክለሳ ያህል አንዴ እንድገመውና ይሄ ከፍሪሲዮን የሚመጣ ነው ኢንፑት። ይሄ ካውንተር ሻፍት ይባላል። ይሄኛው ደግሞ አውትፑት ሻፍት ነው። ይሄ እንደዚህ ሳዞሮ የሚዞረው ይሄ እንደዚህ ሳዞሮ ይሄ አሁን የሚንቀሳቀሰው አውትፑት ሻፍት ነው። አንደኛ ይሄን ሲነዳ አንደኛ ማርሽ፣ ይሄን ሲነዳ ሁለት፣ ይሄ ሲነዳ ሶስት፣ ቀጥታ ሲሆን ደግሞ አራት። አንደኛ ማርሽ፣
ኋላ ማር ስናስገባ ደግሞ እዛ ጋር ያለች ጥርሳለች እሷን እናስገባለን። ቅድም ከሚዞርበት ተቃራኒ አቅጣጫ መዞር ይጀምራል ማለት ነው። እንደዚህ በማድረግ እንግዲያው የመኪናችን ካምቢዮ መኪናችን በተለያየ ፍጥነት በተለያየ አይነት ጉልበት እንዲንቀሳቀስ ያደርግልናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከመኪና ጋር በተገናኘ እንደዚሁም ከተለያዩ የተሽከርካሪ አካል ክፍሎች ጋር በተገናኘ የተለያዩ ቪዲዮዎችን እንለቃለን። እነዛን ቪዲዮዎች ለማግኘት እንዲያስችላችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይህንን ቪዲዮ ከወደዳችሁት ደግሞ ላይክ በማድረግ እንደዚሁም ሼር በማድረግ ለተለያዩ አይነት ሰዎች ልታጋሩ ትችላላችሁ። አብሮን ስለነበረው ቆይታ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ በያላችሁበት።